ሰላም አለይኩም ወራህመቱላሂ ወበረካቱ። የመሃይም ጀህል መገለጫዎች። መሃይምነት የእውቀት እጦት ወይም አንድን ነገር በተሳሳተ መልክ መረዳት ሲሆን በርካታ መገለጫዎች እንዳሉት በቁርአን ተመልክቷል። ከብዙ በጥቂቱ፣ አንደኛ በቁም ነገር መቀለድ። ቀልድና ቁም ነገር የተለያዩ ነገሮች ናቸው። ሁለቱም ቦታ አላቸው። መቀላቀል ግን የመልካም ስብዕና ባህሪ አይደለም። ቁርአን ከመሃይምነት መገለጫዎች ፈርጆታል። ይህ የተገለጸው በሙሳ ታሪክ ላይ ነው። ሙሳ ለሕዝባቸው አንድ መለኮታዊ ትእዛዝ ይነግራሉ። ትእዛዝ የአላህ ነውና በቁም ነገር መፈጸም አለበት። እነርሱ ግን አትቀልድብን አሉት። ሙሳ እጅግ ተገረሙ። እንዴት በአላህ ቃል ይፌዛል? እንዴት በቁም ነገር ይቀለዳል? ይህ የአላህን ማንነት በአግባቡ ያልተረዱ መሃይማን ድርጊት ነው። እናም ከመሃይማን ከመሆን በአላህ እጠበቃለሁ ሲሉ ለሕዝባቸው ምላሽ ሰጡ። አልበቀራ ቁጥር 63 ላይ። ሁለተኛ ስሜት ኢሞሽን፣ አእምሮን ሲያሸንፍ። ቁርአን ይህንንም ከመሃይምነት መገለጫዎች ቆጥሮታል። የኑህን ታሪክ ስንከታተል አንድ ክስተት ይገጥመናል። የኑህ ሕዝብ በውሃ መጥለቅለቅ በሚጠፋበት ወቅት ኑህ አማኞችን መርከብ ላይ እንዲሳፈሩ ታዘዙ። ልጃቸው ከአማኞች አልነበረም። ጋራ ላይ ወጥቶ ከውሃው ማምለጥ ይሻል። አባት መርከቧ ላይ እንዲወጣ ይለምኑታል። እርሱ ግን አሻፈረኝ አለ። በመሃሉም ማዕበል ለያያቸው። ልጅ ሰጠመ። አባት አንጀታቸው ተላወሰ። ሐዘን ውስጣቸውን አመሰው። ጌታዬ ሆይ ልጄ እኮ ቤተሰቤ ነው አሉት አላህን። የአብራኬ ክፋይ ነው፣ ስለዚህ አታጥፋብኝ ነው ነገሩ። አላህም እርሱ ቤተሰብህ አይደለም አላቸው። ቤተሰቦችህ አማኞች ብቻ ናቸው፣ ስለዚህ ስለ እርሱ ጉዳይ አትጠይቀኝ፣ ከመሃይማን እንዳትሆን እመክርሃለሁ። ሁድ 45-47። መሃይምነት በዚህ ገለጻ መሠረት አለማወቅ አይደለም። ኑህ ልጃቸው መካዱን ጠንቅቀው ያውቃሉ። የአባትነት ስሜት አሸንፏቸው እንጂ። ስሜት ኢሞሽን አእምሮን ሲጫን መሃይምነት ተሰኝቷል። ሦስተኛ ከንቱ አስተሳሰቦችን የሙጥኝ ማለት ዋነኛ የመሃይምነት መገለጫ ነው። ከንቱ እምነቶችና እንቶፈንቶ አመለካከቶችን የሙጥኝ ማለት የእውነትን ጥሪ ላለመስማት ጆሮን መድፈን። በሉጥ ታሪክ ይህንን እናነባለን። ሕዝባቸው ኢተፈጥራዊ የሆነ የወሲብ መንገድ ተከተለ። ሉጥም ድርጊታቸውን ኮነኑ። መሃይማን ናችሁ ሲሉም ወቆሳቸው። አልነምል ቁጥር 55። መሃይምነታቸው የድርጊታቸውን ከንቱነት አለማወቃቸው አይደለም፣ ጥፋትን የሙጥኝ ማለታቸው እንጂ። አራተኛ ኃጢአት መእስያ ይባላል በአረብኛው። የመሃይምነት አብይ መገለጫ አላህን መወንጀልና ትእዛዙን አለመፈጸም ነው። ለዚህም ነው ቁርአን ኃጢአትን ከመሃይምነት ጋር ያቆራኘው። እንዲህ ይላል፣ እነሆ ከእናንተ ውስጥ ባለማወቅ ክፉ ሥራን የሠራ ከዚያ በኋላ ወደ አላህ በንስሐ በተመለሰና ሕይወቱን ካስተካከለ አላህ ይምረዋል። አንዓም ቁጥር 54። ኢብኑ አባስ የአማኝ ኃጢአት ከመሃይምነቱ የሚመነጭ ነው ብለዋል። አሊ ደግሞ አላህን የወነጀለ ሁሉ ጃሂል መሃይም ነው ሲሉ ተናግረዋል። እዚህ ላይ መሃይምነት የተባለው አለማወቅ አይደለም፣ ኃጢአት እንጂ። ኢማም ኢብኑል ቀይም ይህን የዓሊሞች አባባል አድንቀዋል። እነኚህ ከመሃይምነት መገለጫዎች ጥቂቶች ናቸው። አላህ ከጥፋት ይጠብቀን። ለክስረት የሚዳርጉ 3 ነገሮችን ጠቅሼ እሰናበታለሁ። የመጀመሪያው ለስሜት ለራስ ፍላጎቶች መገዛት ነው። ሁለተኛው ህብረተሰቡ የአላህን መመሪያ ቁርአንን ወደ ጎን በመተው የሚከተላቸው እምነቶች፣ ባህሎችና ወዘተ በጭፍኑ መከተል። ሦስተኛው ምክንያት ከአላህ ይልቅ ሰዎችን መታዘዝ፣ ለሰዎች ማጎብደድ። ወሰላም አሌይኩም ወረሕመቱላሂ ወበረካቱ።